ሰውዬ እጅህን አንሳልኝ። ይሄን ሀባ በሚያክል ፊትን በቴስታ እንዳልሰነጥቀልህ። አንተ ሰን ልቀቅ። አንበሳው ምን ፈልገህ ነው የምትመጣው? ጭራሽ ደግሞ ቤት ድረስ መምጣት ጀመርክ? ተረጋጋ። ሚስቴን ፈልጌ ነው የመጣሁት። ይልቁንስ ሚስቴን ጥራልኝ። አንተ ከይሲ እንደዛ ሰቃይታት ሚስት ስትል ትንሽ አታፍርም? ሰውዬ እሱ አንተን አይመለከትም። ይሄ የባልና የሚስት ጉዳይ ነው። ትጠራልኛለህ ወይስ ገብቼ ልውሰዳት? ምን እየተፈጠረ ነው ወንድሜ? ሰን እዚህ ምን ታደርጋለህ? መቼም ወንድምሽ ናፍቆኝ አይደለም። አንቺ ሚስቴን ፈልጌ ነው የመጣሁት ውዴ። አሁን ቤታችን ናፍቆሻል፣ እንሂድ። ምንድነው የምታወራው? እኔ እናንተ እኮ ተለያይተናል። አሁን ሄድ ከዚህ። ተጋጭተናል እንጂ አልተጣላንም። ትዳር ውስጥ ደግሞ ግጭት የማይቀር ነገር ነው። ሰን እየቀለድክብኝ ነው እንዴ? የያዝነው እኮ ትዳር ነው። ትዳር ደግሞ ቢጣፍጥሽም ባይጣፍጥሽም ቢመችሽም ባይመችሽም ዝም ብለሽ የምትቀጥይበት ቦታ ነው እንጂ ሲመችሽ የምትኖሪበት ሳይመችሽ ደግሞ ጥለሽው የምትወጪው የቅጥር ቦታ አይደለም። እሺ አሁን ነይ እንሂድ። አልሄድም። እባክሽ እኔ ብዙ መለማመጥ አልችልበትም። ነይ። አልሄድም። ልቀቃት ሰውዬ። ሰውዬ እጅህን አንሳልኝ። ይሄን ሀባ በሚያክል ፊትን በቴስታ እንዳልሰነጥቀልህ። አንተ ሰን ልቀቀኝ።